ማርያምን ልጇ ነው። እንካ ጣፋጭ እውነት፣ እንኪ ጣፋጭ እምነት፣ ከወዲያ ያለኸው እንካ ታላቅ ምስጢር፣ ከወዲህ ያለሽው እንኪ ድንቅ ምክር። ይሄ ሁላችሁማ ከዛ ማዶ ከሶስቱ መሃል በህላዌ ያለ ንጉሥ ይታያቸዋል። በፍቅር እርካብ ላይ በተግባር የቆመ በሌሎቹ ስቃይ ቆስሎ የታመመ የሚሽር ጠባሳ ብዙ ያከመ ከዙፋኑ ወርዶ እንጨት ተሸከመ። በአንድ ድንጋይ ራስ መቅደሱን የመታ የሞትን ሰንሰለት በሞት የፈታ ማርያምን ልጇን በቀራንዮ ላይ በደሙ ያጌጠው የመንዱባን ሲሳይ። ስማማ ሌላ እውነት ንዋይ የሌለበት፣ ስሚኝ ሌላ እምነት ፍቅር የሞላበት። ስማማ ዛማዶ ጆሮን ያስከው፣ ስሚኝማ ውዷ ይሄኛው ድንቅ ነው። በገነት መካከል በኩር የሆነው አዳም በመፈጠር ጥበብ የሚደርሰው የለም። ይሄ የማርያም ልጅ ጥበብ ማያልቅበት ከአፈር ሰራውና ሕይወትን ዘራበት። በገዛ መዳፉ ከምድር አፈር ዘግኖ ራሱን ቀረጸ መለኮት ሰው ሆኖ። ምን ይገርማል ታዲያ አሁን በዚህ መሃል ምን ይደንቃል ታዲያ ግዴታውን ሰርቷል። እንደምን አይገርምም እስትንፋስ ሲገብር፣ እንደምን አይደንቅም ራሱን ሲፈጥር። ማርያምን ልጇ ነው ድንቅ ጥበበኛ በኋለኛው ዘመን የመጣው ወደኛ። እንካ ሌላ ምስጢር ልብን የሚሞላ፣ እንኪ ሌላ ምስጢር ከእምነቱ ጥላ። አምላክ ቤቱን ሰራ ካፈርና ካጥንት በዘመን ፍጻሜ ገብቶ ሊኖርበት። አዳሜ ሲበድል ከቅድስና ዛፍ ወድቆ ሲሰባበር፣ ሔዋን ነፃ ልትሆን ምክንያት ስደረድር፣ ወላዲቷን ስልሽ የእምነት ምሰሶ በክደት ሲሰበር፣ ያን ጊዜ ፈጣሪ የራሱን ማደሪያ እየሰራ ነበር ድንግልን ልጇን። ዓለም ሁሉ ረክሶ የክፋት ጨለማ በምድር ላይ ነግሶ፣ የዘመን አዳፋ ሲሆን ቀንበር ሆኖ፣ የሰው ዘርም ተስፋ በሞት ላይም ገኖ፣ በመስዋዕቱ በግ የማይጸዳው እድፍ፣ በዋናሶች መስዋዕት በሽታው የማይረግፍ፣ የታመመው አዳም ዘመኑን ሲተባ መዳንን ፍለጋ፣ መቼ ቃሉን ተወ የጨለመበትን ሌቱን ሳያነጋ። በምክንያት ሽሽት ነፍሷ ለከረመች ለአዳም ጎና አጥንት መች ተሰብራ ቀረች። እመብርሃንን ስልሽ ይሄ ብርቱ ጌታ መስራት ማይታክተው፣ ጥንት የሰራውን ቤት በቃሉ ከፈተው። ማርያምን ሰውን ከሰራበት ረቂቅ ጥበቡ፣ ከመፍጠር ይልቃል የማዳን ሐሳቡ። ከዘመናት በፊት ከአፈርና ከአጥንት በረቂቅ ጥበቡ የሰራው ጭቃ ቤት፣ ከዘመን እርኩሰት በጥበብ ጠብቆ ጸጋ የጋረዳት፣ በዘመን ፍጻሜ ቃሉን ለመጠበቅ መጥቶ ያደረባት። ይታያል እዛ ከጉብታው ተርታ ከፍ ያለ ጉብታ፣ በወጉ ተሰቅለው ከተመሰቃቀለው ከእንጨቱ ተርታ፣ ዓለምን ሲፈጥር በረቀቀው ጥበብ ቤቱን የሰራው፣ ከወንበዴዎቹ መካከል ላይ ያለው የዓለም መድኃኒት ማርያምን ልጇ ነው። ስብሐት ወክብር ለስሉስ ቅዱስ።